በነባሮቹም ሆነ ዘመን አመጣሽ በሆኑት በተለያዩ ኃጢአቶች እየተጠለፉ ከእግዚአብሔር እየተለዩ እየወደቁ ካሉት ክርስቲያኖች መካከል ወጣቶች አብዛኛውን ድርሻ ይወስዳሉ ብዬ አምናለሁ። ብዙ ወጣቶች በኃጢአት እየተጠለፉ ከእግዚአብሔር እየራቁበት ያለው ምክንያት ምንድን ነው የሚለውን ቢያንስ 5 ነገሮችን አነሳለሁ። የመጀመሪያው ምክንያት የእግዚአብሔርን ቃል የሚሰማ ወጣት ማነስ ምክንያት ነው፣ ወይም ደግሞ የእግዚአብሔርን ቃል የሚሰማ ወጣት አለመኖር ማለትም ይቻላል። በዚህ ሰዓት የእግዚአብሔርን ቃል ጊዜ ሰጥቶ የሚያዳምጥ፣ የእግዚአብሔርን ቃል ጊዜ ሰጥቶ የሚያነብ፣ መጽሐፍ ቅዱስ የሚያነብ፣ መንፈሳዊ መጽሐፍትን የሚያነብ፣ መንፈሳዊ ሰዎችን የሚያዳምጥ ሰው በጣም ጥቂት ነው ማለት ይቻላል። አብዛኞቻችን ከጓደኞቻችን ጋር ማውራት የምንፈልገው ሶሻል ሚዲያ ላይ ማየት የምንፈልጋቸው ነገሮች ከመንፈሳዊ ነገሮች ጋር በጣም የራቁ ናቸው። ማውራት የምንፈልገው ስለ ኳስ ነው። ማየት የምንፈልገው ስለ ኳስ ነው። ማዳመጥ የምንፈልገው ስለ ፖለቲካ ነው። ማዳመጥ የምንፈልገው ስለሆነ አርቲስት ወቅታዊ ሁኔታ ነው። ወቅታዊ የሆኑ ነገሮችን ወይም ደግሞ የሚናፈሱ ነገሮችን እነኛን ነገር ነው ጊዜ ሰጥተን የምናዳምጠው። የእግዚአብሔርን ቃል ጊዜ ሰጥተን ጊዜ መድበንለት ተረጋግተን የምናዳምጥ አይደለም። የእግዚአብሔርን ቃል ካላዳመጥን ደግሞ በኃጢአት የማንወድቅበት ምንም አይነት ምክንያት የለም። ለሁሉም ነገሮች መሰረቱ ቃል እግዚአብሔር ማዳመጥ ነው። መንፈሳዊ እውቀትን ማወቅ ነው። መንፈሳዊ መጽሐፍን ማንበብ ነው። መጽሐፍ ቅዱስን ማንበብ ነው። ስለዚህ አብዛኛው ወጣት ጊዜ ሰጥቶ የእግዚአብሔርን ቃል ስለማያዳምጥ፣ ስለማያነብ፣ ለመንፈሳዊ ነገሮች ትኩረት ስለማይሰጥ በኃጢአት እየተጠለፈ ከእግዚአብሔር ይርቃል፣ ወጣትነቱን ይበላሻል ማለት ነው። ይሄ እንዲስተካከል ማድረግ የምንችለው በወጣትነት ጊዜያችን መንፈሳዊ ነገሮችን መስማት ስንችል፣ መንፈሳዊ ነገሮችን ማዳመጥ ስንችል ነው። ፖለቲካ በምናዳምጥበት ልክ ወይም ኳስ በምናዳምጥበት ልክ መንፈሳዊ ነገሮች ሊመስጡ ወይም ደግሞ ኢንተረስት ሊያደርጉን ላይችሉ ይችላሉ። ግን መንፈሳዊ ነገር መስማት ወይም ደግሞ መንፈሳዊ ነገሮች ማንበብ በራሱ ተጋድሎ ነው። ልክ ጾም እንደመጾም፣ ጸሎት እንደመጸለይ እንደ አንድ ተጋድሎ ወስደን መንፈሳዊ ነገሮችን መስማት መቻል አለብን። ይህን ካደረግን እንስተካከላለን። በኃጢአትም ተጠልፈን ከእግዚአብሔር አንለይም። ብንወድቅም ቶሎ እንነሳለን ማለት ነው። ሁለተኛው አብዛኛው ወጣት በኃጢአት የሚጠለፍበት ምክንያት ቋሚ ጸሎት አለመኖር ነው። ወጣት ብዙ ጊዜ ስሜታዊ ነው። ጸሎት መጸለይ ያለብኝ ብሎ ሲነሳ በአንድ ቀን በጣም ረጅም ጸሎት ሊያደርግ ይችላል። 30ውን መዝሙረ ዳዊት ሊጸልይ ይችላል። ውዳሴ ማርያም፣ የወዲስዋ መላእክት፣ አንቀጸ ብርሃን፣ መልካ ማርያም ጨምሮ ወይም ደግሞ ሌሎች መልኮችን ምናምን ጨምሮ እነኛው ሁሉ በአንድ ቀን ለረጅም ሰዓት ቆሞ ሊጸልይ ወይም ደግሞ ጸሎት ሊያደርስ ይችላል። በሚቀጥለው ቀን ግን አይደግመውም። ይሄ ትልቁ ችግር ነው። ጸሎት ጀምረን እንድናቋርጥ ከሚያደርጉ ነገሮች መካከል ደግሞ አንደኛው ረጅም ጸሎት ማድረግ ነው። ስለዚህ ረጅም ጸሎት አለማድረግ ወይም ደግሞ ለመጀመሪያ ያክል የአቅማችንን ያክል መጸለይ። በሳምንት ውስጥ 2 ቀን መዝሙረ ዳዊትን 30 ከሚያደርስና በሳምንት ውስጥ 7ቱን ቀን ጧት የተነሳ አቡነ ዘበሰማያት የሚጸልይ ሰው ይበልጣል። ስለዚህ ጸሎቱ በረዘመ ሳይሆን ሁልጊዜ በሆነ ነው። አንድ ሰው 30ውን ቀን ወይም ደግሞ ወሩን ሙሉ ማታ አቡነ ዘበሰማያት ወይም አባታችን እያለ የሚተኛ ከሆነ 30ውን ቀን የተኛቸው እንቅልፎች ለእግዚአብሔር የተሰጡ አደራዎች ነው። 30ውን ቀን የተኛቸው እንቅልፎች እግዚአብሔርን በማሰብ ውስጥ የተኛቸው እንቅልፎች ነው። ስለዚህ ፓወር የሚኖረው ጸሎቱ መርዘሙ ሳይሆን ሁልጊዜ መደረጉ ነው ማለት ነው። ስለዚህ ቋሚ ጸሎት ማድረግ የአቅማችንን ያክል አድርገን ሁልጊዜ የማያቋርጥ ጸሎት ለማድረግ መሞከር። ይሄንን ካደረግን በኃጢአት አንወድቅም። ብንወድቅም ቶሎ ብለን እንነሳለን። ሶስተኛውና የብዙ ሰው ችግር የሆነው ደግሞ ከቤተ መቅደሱ የራቀ መንፈሳዊ ሕይወት መኖር ነው። ይህ ማለት ምን ማለት ነው? በተለይ በአገልጋዮች ዘንድ ይታያል። መንፈሳዊ ትምህርት እንማራለን፣ እንጾማለን፣ እንጸልያለን፣ ግን ቤተ መቅደስ ውስጥ አንገባም። ወይም ደግሞ ቤተ መቅደስ ውስጥ የሚደረጉ ጸሎቶች አንሳተፍም፣ ቅዳሴ አናስቀድስም፣ ወደ ቅዱስ ቁርባን አንቀርብም፣ ግን በውጭ አለው እንላለን ማለት ነው። ይሄ ደግሞ በጣም አደገኛ የሆነ ነገር ነው። በውጭ የሆነ ነገር፣ በቤታችን ብቻ የሚደረግ ጸሎት፣ በቤት ብቻ የሚደረግ ጾም፣ በቤት ብቻ የሚደረግ ትምህርት፣ ይሄ ከእግዚአብሔር ጋር ለመራራቅ ትልቁ ምክንያት ነው። ስለዚህ ወደ ቤተ መቅደስ መቅረብ ያስፈልጋል። በቤት የሚደረገው እንዳለ ሆኖ ወደ ቤተ መቅደስ መግባት፣ ወደ ቤተ መቅደስ ገብቶ ማስቀደስ፣ ወደ ቤተ መቅደሱ ገብቶ መቁረብ፣ ወደ ቤተ መቅደሱ ሄዶ መማር፣ ወደ ቤተ መቅደሱ ተጠግቶ ጸሎት ማድረግ። ስለዚህ ከቤተ መቅደሱ የተለየ መንፈሳዊ ሕይወት አለመያዝ። ይህ ብዙ ጊዜ አገልጋዮች ላይ፣ ሰንበት ተማሪ ላይ ምናምን የሚታይ ነገር ስለሆነ ይሄንን መቅረፍ ያስፈልጋል። በውጭም አለን፣ በውጭም ጥሩ መንፈሳዊ ሕይወት አለን። ቤተ መቅደስም ገብተን ደግሞ የምናስቀድስ ሰዎች መሆን መቻል አለብን። ቤተ መቅደስ ገብተን የምንቆርብ ሰዎች መሆን መቻል አለብን ማለት ነው። ይሄንን ካስተካከልን በኃጢአት አንወድቅም። ብንወድቅም ቶሎ ብለን መነሳት እንችላለን ማለት ነው። አራተኛው ፍቅረ እግዚአብሔርን ማጣት ነው። ሰው ወደ እግዚአብሔር የሚቀርበው፣ ሰው ከኃጢአት የሚከለከለው፣ ሰው ሕገ እግዚአብሔርን የሚጠብቀው ፍቅረ እግዚአብሔር ሲኖረው ነው። ፍቅረ እግዚአብሔር ከሌለው ብዙ ነገሮችን አያደርግም። አንዳንድ ሰዎች ደግሞ ፍቅረ እግዚአብሔር እንዲኖረው ወይም ደግሞ እግዚአብሔርን መውደድ እፈልጋለሁ፣ ግን እንዴት ነው እግዚአብሔርን መውደድ የሚቻለው ብለው ይጠይቃሉ። እዚህ ላይ 2 ነገሮችን ልንገራችሁ። የመጀመሪያው ፍቅር በልብ የሚሆን ነገር ነው። ልባችን ለእግዚአብሔር ክፍት ማድረግ መቻል አለብን። ይህ ማለት ምን ማለት ነው? ለምሳሌ የሆነ ቦታ ቢኖር ወይም ደግሞ የስልካችሁ የሆነ ስቶሬጅ አለው። ያን ስቶሬጅ ሙሉ ከሆነ
ሌላ ነገር አመቶ ስልካችሁ ላይ ሊቀመጥ አይችልም። ሶ ሌላ ነገር ማስገባት እናንተ የምትፈልጉትን ነገር ስልካችሁ ላይ ማስቀመጥ ስቶር ማድረግ የምትፈልጉ ከሆነ የስልካችሁን ስቶሬጅ ማጥፋት መቻል አለባችሁ። ወይም ደግሞ የሆነ ብትወዱትም ባትወዱትም ከስልካችሁ ላይ የሆነ ነገር መደለት ይጠበቅባችኋል። ያንን ስደልቱ ስፔስ ይኖረዋል ስልካችሁ። ከዛ ያን የምትፈልጉትን ነገር ትጭኑበታላችሁ። ልክ እንደዚሁ ልባችን በብዙ ፍቅር ከታወረ ወይም ደግሞ በብዙ ነገር ፍቅር ከተሞላ፣ በገንዘብ ፍቅር፣ በዓለም ፍቅር፣ በብዙ አይነት ነገሮች ከተሞላ፣ በብዙ ምኞቶች ከተሞላ እግዚአብሔር ሊገባበት አይችልም። የሆኑ ነገሮችን መጥፎ ሊሆኑ ይችላሉ። እኛ መጥፎ ነገሮች ከልባችን ውስጥ ስናስወግድ ለእግዚአብሔር ቦታ ይኖራል ልባችን። ያንን ማድረግ ልባችን የሞላው ምንድን ነው የሚለውን ነገር እሱ ማየት፣ አላስፈላጊ የሆኑ ነገሮችን ከልባችን ውስጥ ማውጣት። ያኔ ክፍት ሲሆን የእግዚአብሔር ፍቅር ወደ ልባችን ይገባል። ከዚሁ ጋር ተያይዞ እግዚአብሔርን ስለመውደድ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተናገረን አንድ ነገር አለ። እርሱ ምንድን ነው? የሚወደኝ ቢኖር ትእዛዜን ወይም ደግሞ ሕግን ይጠብቅ። ይህ ማለት ምን ማለት ነው? እግዚአብሔርን የሚወድ ሰው የእግዚአብሔርን ሕግ ይጠብቃል ማለት ነው። ልክ እንደዚሁ እግዚአብሔርን የሚወድ ሰው የእግዚአብሔርን ሕግ እንደሚጠብቅ እግዚአብሔርን መውደድ የፈለገም ሰው ደግሞ ሕጉን መጠበቅ አለበት። ሕጉን ሲጠብቅ ደግሞ እግዚአብሔርን ወደ መውደድ ስለሚደርስ ነው። ስለዚህ ልክ ሁለቱም ተደጋጋፊ የሆኑ ነገሮች ናቸው። ምግባር ያስፈልጋል ማለት ነው እግዚአብሔርን ለመውደድ ወይም ደግሞ ፍቅረ እግዚአብሔርን ለማግኘት ምግባርም ያስፈልጋል። እንዲሁ ተኝተን ዝም ብለን እግዚአብሔርን ከመሬት ተነስተን የምንወደው አይደለም። በምግባር ብቻ ነው ፍቅረ እግዚአብሔርን ልናገኝ የምንችለው ባንልም መንፈሳዊ ምግባራትን ማድረግን ፍቅረ እግዚአብሔርን ለማግኘት እንደ አንድ መንገድ ናቸው። አንድ ሰው ትህትና ሲኖረው፣ ሲጾም፣ ሲጸልይ፣ ሲያስቀድስ፣ ሲቆርብ፣ ረጅም ሰዓት ለእግዚአብሔር ሲሰጥ፣ ረጅም ሰዓት መንፈሳዊ ቃላትን ወይም ደግሞ የእግዚአብሔር ቃላትን ሲሰማ ለእግዚአብሔር ያለው ፍቅርም እየጨመረ ልቡ ክፍት እየሆነ ነው የሚመጣው። ይህን በማድረግ ፍቅረ እግዚአብሔር እንዲኖረን ማድረግ ነው። ፍቅረ እግዚአብሔር ካለን የማንለወጥበት ምክንያት የለም። ከኃጢአት የማንሸሽበት ምክንያት የለም። በኃጢአት ብንወድቅ እንኳን ቶሎ ብለን እንነሳለን ማለት ነው። የመጨረሻውና የዘመኑ በሽታ የሆነው ብዙ ወጣቶች በኃጢአት እየተጠለፉ እየወደቁበት ያለው ሶሻል ሚዲያ ነው። ሶሻል ሚዲያ ወይም ኢንተርኔት በጣም ጥንቃቄ የሚሻ ነገር ነው። ስለ ሶሻል ሚዲያ አጠቃቀም በጣም ብዙ ነገሮችን ማለት ይቻላል። እኔ ግን አንድ ነገር ብቻ ልናገር። በጣም ብዙዎቻችን ብዙ የሶሻል ሚዲያ አይነቶችን እንጠቀማለን፣ ወይም ደግሞ በጣም ብዙ የሶሻል ሚዲያ አካውንቶች አሉ። ቲክቶክን እንጠቀማለን፣ ዩቲዩብ አለ፣ ኢንስታግራም አለ፣ ቴሌግራም አለ፣ ሌላም ሊኖር ይችላል። እነኚህ ሁሉ እንጠቀማለን። ነገር ግን ለምንድን ነው የምንጠቀመው ሲባል አንድ መልስ የለንም። ወይም ደግሞ ሁሉ ላይም የምንጠቀመው ቁም ነገር የሆነ አንድም ነገር የለም። ይሄንን ማስተካከል መቻል በጣም ቁልፍ የሆነ ነገር ነው። ሁሉንም ሶሻል ሚዲያ የምንጠቀምበት ምክንያት መለየት። ሰው ቲክቶክ የሚጠቀም ከሆነ ለምንድን ነው ቲክቶክ ስልኬ ላይ ያለው? ይጠቅመኛል ወይስ ይጎዳኛል? አስፈላጊ ነው ወይስ አስፈላጊ አይደለም ብሎ መጠየቅ ማለት ነው። ከዛ በኋላ አስፈላጊ የሆነ ሶሻል ሚዲያ ወይም ደግሞ እኛን የሚጠቅመን ሶሻል ሚዲያ ካለ ሰሌክት ማድረግ። 6 አይነት የሶሻል ሚዲያ አይነቶችን የምንጠቀም ከሆነ ከ6 ውስጥ እኛን የሚጠቅመን የቱ ነው ብሎ መምረጥ። ከዛ የመረጠውን አስቀርቶ ሌሎችን ማጥፋት፣ ወይንም ደግሞ ሁሉም አይጠቅመንም ብለን ካሰብን ሁሉንም ማጥፋት ማለት። ስለዚህ ይሄ የብዙ ሰው ችግር ነው። ኢንስታግራም ስክሮል ሲያደግ ይቆይና ከዛ ከኢንስታግራም ሲሰለች ወደ ቲክቶክ ይመጣል። ከቲክቶክ ሲሰለች ዩቲዩብ ላይ ይሄዳል። እንደዚህ የሆነ ጊዜውን ያቃጥላል። ጊዜ ማቃጠል ብቻ አይደለም። ከተማሪም ከሆነ ሰራተኛ ከሆነ ከብዙ ነገሮች አንጻር ሰዎች በሱ እድሜ ላይ ያሉ ሰዎች በጣም ብዙ ነገር እየለወጡ ያሉበት ታይም፣ በጣም ብዙ ነገር እየተጠቀሙበት ያለውን ጊዜ እሱ ጊዜውን ያቃጥላል። ጊዜ ማቃጠል ብቻ ሳይሆን በእነኛ ነገሮች ተጠልፎ ሶሻል ሚዲያ ላይ አሁን የምታውቁ ስለሆነ ማለት ነው፣ በእነኛ ነገሮች ተጠልፎ በኃጢአት መውደቅ ይመጣል ማለት ነው። ከእግዚአብሔር መለየት ይመጣል ማለት ነው። ስለዚህ በስጋም በነፍስም ብዙ ነገር የሚያሳጣን ሶሻል ሚዲያ ነው ማለት ነው። ስለዚህ ሶሻል ሚዲያ አጠቃቀማችን ላይ ዋይዝ መሆን መቻል አለብን፣ መምረጥ መቻል አለብን። የትኛው ሶሻል ሚዲያ እንጠቀሙ፣ የትኛው አንጠቀሙ። ሰው እንዴት የሚጠፋበትን ነገር ብብት ውስጥ አስቀምጦ ይቀመጣል። ስለዚህ ከስልካችን ላይ መጥፋት ያለበት ነገር ማጥፋት መቻል አለብን። መቼ? ዛሬ ሆኖ። በጥቅሉ እነኝህ ነገሮች ሁሉ ካደረግን በኃጢአት በቀላሉ ተጠልፈን አንወድቅም፣ ብንወድቅም እንነሳለን። ከእግዚአብሔር ብዙ አንርቅም፣ ብንርቅም ቶሎ እንመለሳለን ማለት ነው። ወስብሐት ለእግዚአብሔር።